እውነት ነው። ታፍሩበታላችሁ፣ ትሸማቀቁበታላችሁ። ለእንደነዚህ አይነት ባለጌና ጋጠወጥ ለሆኑ ሰዎች ቫልዩም ሰጥቼ ሪፕሌይ ማድረግ አልወድም። ነገር ግን ክርስቲያኖች ብሎም ደግሞ ሙስሊሞች አንድን ነገር ማወቅ አለባችሁ። እነዚህ ግለሰቦች ለምንድን ነው ነብዩ መሐመድ አለይሂ ሰላቱ ወሰላም እንዲህ የሚጠሏቸው ብሎም ደግሞ የሚሳደቡ ስንል በቤተክርስቲያን ደረጃ ታተመው ለምዕመናኖች የህይወት መመሪያ ይሆን ዘንድ በተለያዩ የቤተክርስቲያን የመጽሐፍ መደብሮች ላይ የሚሸጡ መጽሐፎች ላይ መልእክተኛው አለይሂ ሰላቱ ወሰላም ስለሚሳደቡ ጭምር ነው። ለምሳሌ እንግዲህ እንደምትመለከቱት ታምረ ማርያም ላይ ግመል የመሐመድ ሚስት እንደነበረች ብሎም ደግሞ ዳቢሎስ በዝንጀሮ መጥቶ በመሐመድ አናት ላይ ይጨፍር ነበር ይላል ታምረ ማርያም ላይ። በተጨማሪ ድርሳነ ጽዮን በተሰኘው መጽሐፍ ላይ እንደምትመለከቱት መሐመድ ጫት፣ ትንባሆ፣ ቡና እየቃመ ይላል ዳቢሎስ መጥቶ እንዲ ምዕራፍ ላይ እንዲህ ይላቸው ነበር ይላል። እንግዲህ አቆማችሁ ማንበብ ትችላላችሁ። በጣም የሚያስጠላ ስድብ ስለሆነ ነው ማላነበው። በጣም የሚገርማችሁ ደግሞ መጽሐፍ አክሲማሮስ በተሰኘው መጽሐፍ ላይ ይህን መጽሐፍ የአበቦች መጽሐፍ በመባል ይታወቃል። ማለትም የአባቶች መጽሐፍ ይባላል። ቤተክርስቲያኒቱ የሃይማኖት መከራከያ መጽሐፍ ነው ትለዋለች። በዚህ መጽሐፍ ላይ በጣም በሚያሳዝን ሁኔታ እንደምትመለከቱት ሰይጣን ከእግዚአብሔር ጋር ተጣልቶ ምድር ላይ ሲወርድ እየተንከባለለ መካ ወደሚሉት ቦታ ወደቀ ይላል። እዛ ምድር ላይ ደግሞ መሐመድ ተነሳ። ስለዚህ መሐመድ ሰይጣን ነው ብለው መልእክተኛው አለይሂ ሰላቱ ወሰላም በዚህ ደረጃ በሃይማኖት ተቋም ዘንድ እውቅና ባላቸው መጽሐፎች ደረጃ እንዲሰደባሉ ማለት ነው። እንግዲህ እነዚህ ወጣት የሆኑ ግለሰቦች እንዲሳደቡ ከየት ነው ያገኙት መሐመድ ስንል ከመጽሐፎቻቸው ያገኙት እንጂ ከኛ መጽሐፍ ያገኙት አይደለም። ከኛ መጽሐፍ ያገኙት መልእክተኛው አለይሂ ሰላቱ ወሰላም ለራሳቸው ሳይኖሩ ለኛ የኖሩ ገና ሳያዩን ስለኛ ሳያውቁ ያነቡ ያለቀሱ ለኛ ብለው ደማቸውን የፈሰሰ ለኛ ሲሉ ጥርሳቸውን የተሰበረ ለኛ ሲሉ ከሚወዱት መካ የተባረሩ ለኛ ሲሉ የሚወዷቸውን ሴት ልጆቻቸውን ትዳራቸውን እንዲፈርስ የተደረጉ ለኛ ብለው ነበር። ከጨለማ ወደ ብርሃን ለመብራት ማለት ነው ለኛ ሲሉ